ራስ ሚስጥራዊ የአክሱም ድንጋጤ ስለ አክሱም ይህን አታውቅም። አክሱም ታሪክ ብቻ አይደለም፣ ያልተፈታ ሚስጥር አለ። አክሱም ከ2000 ዓመታት በፊት በዓለም ላይ ካሉት እጅግ ኃያላን ግዛቶች አንዷ ነበረች። ግን ምን አስደናቂ ነገር አለ? እነዚህ ግዙፍ ድንጋዮች እንዴት ቆሙ? ምንም መሳሪያ አልነበረም፣ ቴክኖሎጂም የለም እና አክሱም ከዓለም 4 ታላላቅ ኃይሎች አንዷ ነበረች። ግን እንዴት ጠፋ? ማንም ሰው ትክክለኛ መልስ የለውም። ምን ይመስልሃል? በአስተያየት ውስጥ አሳውቁኝ።